ኑ ይሸምቱ። በአቃቂ ታክሲ ተራ በስፋት የቀረበው የቅዳሜና እሁድ የገበያ አማራጭ የኑሮ ውድነቱን ለመቀነስ የተዘረጋ ነው። በአዲስ አበባ ከተማ እያጋጠመ ያለውን የኑሮ ውድነት ለመቋቋም መንግስት ካቀረባቸው አማራጮች አንዱ የቅዳሜና የእሁድ ገበያ ትስስር ነው። በዚህም መሰረት በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 አስተዳደር ስር በሚገኙ በታክሲ ተራና በኮካ አካባቢ ሰፊ ደማቅ ግብይት እየተካሄደ ይገኛል። የቅዳሜና የእሁድ ገበያ ዋነኛ ስኬት አምራቹንና ሸማቹን ያለ ደላላ ማገናኘቱ ነው። ይህም በሌሎች መደበኛ ገበያዎች ላይ የሚታየውን ዋጋ በከፍተኛ ሁኔታ በመቀነስ ነዋሪዎች የግብርናና የፋብሪካ ምርቶችን በፋብሪካ ዋጋና በአምራች ዋጋ እንዲያገኙ አስችሏል። የወረዳ 3 አስተዳደር ገበያውን በቅርበት በመከታተል የቦታው አመቺነትን በመፍጠርና የዋጋ ቁጥጥር በማድረግ የግብይት ሂደቱ በሰላም እንዲካሄድ እያደረገ ይገኛል። የወረዳ 3 ነዋሪዎችም የቅዳሜና የእሁድ ገበያ ትስስር መኖሩ ያመጣላቸውን ለውጥ እንደሚከተለው ገልጸዋል። እሺ አቶ በላቸው፣ እዚህ ሰንደይ ማርኬት አቅርቦቱ ምን ይመስላል? አሪፍ ነው። ከገበያው ያለው ልዩነት በጣም አሪፍ ነው። ለኛ ለገበያዎች ተጠቃሚዎች ከገበያው ውስጥ ካሉ ገበያዎች አንፃር ይሄ ሰንደይ ማርኬት ልዩነቱ ምንድነው? ምን ያህል ነው? ዋጋ ልዩነት አለው፣ ጥራት አለው፣ መስተንግዷቸው ምርጥ ናቸው። በፈለግነው አይነት ነው የሚያስተናግዱን። አቅርቦቱ ጥሩ ነው። ጥሩ ነው። በመጀመሪያ ስሜ አበባ ይባላል። እሺ አበባ፣ ሰንደይ ማርኬት የዚህ አቅርቦቱ ምን ይመስላል? ለተጠቃሚው በጣም ጥሩ ነው። በጣም ጥሩ ነው አይደል? እሺ ከውስጥ ከገበያው አንፃር ያለው ልዩነትስ ምን ይመስላል? የተወሰነ ፐርሰንት ልዩነት አለው። ጥራትም አለው። ስሜ ባጭ ለግሰ ይባላል። እሺ ባጩ፣ ሰንደይ ማርኬት አቅርቦቱ ምን ይመስላል? እዚህ ያለው አሪፍ ነው። ውስጥ ካለው ቅናሽ አለው። የዋጋ ልዩነት አለው? አዎ በጣም። እሺ ይሄ ሰንደይ ማርኬት እዚህ መኖሩ ለእናንተ ያመጣው ጠቀሜታ ምንድን ነው? ጥቅሙ ጥሩ ነው። አንደኛ አስፋልት ዳር ስለሆነ እንደገዛን ወደ ታክሲ እንሳፈራለን፣ ማሸከሚያ ሳንጉላላ ማለት ነው። ሁለተኛ ደግሞ ገባ ቅናሽ አለ። ስለዚህ ከገበያ አንፃር ልዩነቱ ጥሩ ነው ማለት ነው። በጣም ልዩነት አለው። ምን ይስተካከል በቀጣይ? በጣም አቅርቦቱ ቆንጆ ነው። አቅርቦቱ በዚህ ብቀጥል